ሰላም የጤናማ ህይወት ቲዩብ ተመልካቾቼ እንዴት ናችሁ? ዛሬ ጤናማ ክብደት ለመጨመር የሚያስፈልጉ ነገሮች ላይ እናወራለን። ይህ አስተማሪ ቪዲዮ ለብዙ ሰዎች እንዲደርስ ላይክ አድርጋችሁ ጀምሩት። እስከመጨረሻው አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ክብደት መጨመር ማለት የሰውነቱን ብዛት በጡንቻ ወይም በስብ ወይም በሁለቱም መገንባት ማለት ነው። ብዙ ሰዎች ውፍረትን ለመጨመር የክብደት መጨመሪያ መድኃኒት ሲወስዱ እንመለከታለን። ይህ ደግሞ ለብዙ የጎንዮሽ ጉዳቶች ያጋልጣል። ለምሳሌ እነዚህም መድኃኒቶች በምንወስድበት ጊዜ ለደም ግፊትና ለልብ ህመም ተጋላጭ ያደርጉናል። ለጉበትና ለኩላሊት ህመምም የመጋለጥ እድላችን ሰፊ ነው። የሆርሞን መቋረጥ፣ የቆዳና የአካል ክፍል ለውጥ ከብዙ ጉዳቶቹ መካከል ነው። ስለዚህ ክብደትን በጤናማ መንገድ መጨመር ተመራጭ ነው። ክብደትን በጤናማ መንገድ ለመጨመር በስብና በፕሮቲን የበለጸጉ ምግቦችን መመገብ እንችላለን። ለምሳሌ የተወሰኑት ምግቦች እያነሳን በዝርዝር እንመልከት። ምግቦቹን በዝርዝር ከተመለከትን በኋላ እንዴት መመገብ እንደምንችል በቀጣይ እነግራችኋለሁ። አቮካዶ በጤናማ ስብ እና ፋይበር የተሞላው አቮካዶ ካሎሪንን ለመጨመር በጣም ጥሩ መንገድ ነው። የክብደት መጨመርን ለመደገፍ ወይም የምግብ ይዘታውን ከፍ ለማድረግ ከሰላጣ ወይም ከሳንዱች ጋር መመገብ እንችላለን። ሌላኛው ደግሞ ጤናማ ቅባቶች ናቸው። ጤናማ ቅባቶች የሚባሉት እንደ ወይራ ዘይት፣ የኮኮናት ዘይት፣ የአቮካዶ ዘይት የመሳሰሉት በጤናማ ቅባቶች የተሞሉ ምግቦች ናቸው። እነዚህ ምግብን በማብሰል ሂደት ውስጥ መጠቀም እንችላለን። ሌላኛው ደግሞ ከፍተኛ ፕሮቲን ያላቸው ምግቦች መመገብ ነው። ለምሳሌ ከእንስሳት የምናገኛቸው ብዙ የፕሮቲን ምግቦች አሉ። የዶሮ ስጋ፣ የበሬ ስጋ፣ አሳ፣ እንቁላል፣ ወተት፣ እርጎ የመሳሰሉት በከፍተኛ ፕሮቲን የተሞሉ ስለሆኑ የክብደት መጨመርን ያፋጥኑልናል። እንደ ምስር፣ ሽምብራ፣ ባቄላ፣ ሶያ ምርቶች፣ ሰሊጥ የመሳሰሉት ደግሞ ከእጽዋት የምናገኛቸው ፕሮቲኖች ናቸው። ሌላኛው ደግሞ ካርቦሃይድሬት ነው። ካርቦሃይድሬት ምግቦችን አመጋገባችን ውስጥ መጨመር ክብደት መጨመርን ይደግፍልናል። ለምሳሌ ጤፍ፣ ስንዴ፣ በቆሎ፣ ሩዝ፣ ገብስ፣ ድንች ጤናማ ካርቦሃይድሬትን በከፍተኛ ሁኔታ የያዙ ምግቦች ናቸው። በተጨማሪም እንደ ሙዝ፣ አፕል፣ ማንጎ፣ ብርቱካን፣ ፓፓያ የመሳሰሉት ደግሞ ካርቦሃይድሬትን ከፍራፍሬ የምናገኝባቸው ሌላኛው የምግብ ይዘቶች ናቸው። ካርቦሃይድሬትን ከፕሮቲን ጋር መመገብ የደም ስኳርንም ይቆጣጠርልናል። ይህ ደግሞ ሌላኛው ጤናማ መንገድ ነው። ስለ ምግቦቹ እንዲህ በዝርዝር ካየን እንዴት እንመገብ የሚለውን ቀጥለን እንመልከት። ለምሳሌ አንድ ጡንቻ እየገነባ ያለ ሰው ለአንድ ቀን ጤናማ የፕሮቲን አመጋገብ የሚመከረውን ልንገራችሁ። ለአንድ ኪሎ ግራም ክብደት ከ1.6 እስከ 2.2 ግራም ፕሮቲን በቀን መመገብ ይችላል። ይህ ጡንቻ መገንባት ለሚፈልግ ሰው ወይም ክብደት መጨመር ለሚፈልግ ሰው ማለት ነው። ለምሳሌ 60 ኪሎ ግራም ክብደት ያለው ሰው ከ96 እስከ 132 ግራም ፕሮቲን በቀን መመገብ ይችላል ማለት ነው። እናንተ ለአንድ ቀን የሚያስፈልጋችሁን የፕሮቲን መጠን ማወቅ ከፈለጋችሁ ኪሎአችሁን ከ1.6 እስከ 2.2 ባለው ቁጥር በማባዛት የሚመጣውን ቁጥር ያህል ፕሮቲን መመገብ ትችላላችሁ። ይህ ጤናማ የፕሮቲን አመጋገብ ልምድ ነው። በቀጣይ ደግሞ ካርቦሃይድሬትን እንመልከት። አንድ ክብደት ለመጨመር ወይም ጡንቻ ለመገንባት የሚፈልግ ሰው ከ4 እስከ 6 ግራም ካርቦሃይድሬት ለ1 ኪሎ ግራም በቀን መጠቀም ይችላል። ይህ ማለት 60 ኪሎ ግራም የሆነ ሰው ከ240 እስከ 360 ግራም መጠቀም ይኖርበታል ማለት ነው። እናንተም ውድ ቤተሰቦቼ ክብደታችሁን ከ4 እስከ 6 ባለው ቁጥር በማባዛት የሚያስፈልጋችሁን የካርብ መጠን ማግኘት ትችላላችሁ ማለት ነው። ካርቦሃይድሬትን ከፕሮቲን ጋር በመመገብ ጡንቻን ለመገንባት ትችላላችሁ። ሌላኛው ደግሞ ክብደትን በጤናማ መንገድ መጨመር ከፈለግን
በቀን ውስጥ ከ2 እስከ 3 ሊትር ውሃ መጠጣት አስፈላጊ ነው። በቂ ውሃ መጠጣት ውስጣችን ውስጥ ያሉ ቆሻሻዎችን በሽንትና በላብ መንገድ እንደሚያወጣልን ይታወቃል። ስፖርት በምንሰራበት ጊዜ ደግሞ ኃይልን ይሰጠናል፣ ጡንቻችንን ያስተካክልልናል፣ የምግብ መፈጨትን ደግሞ ስለሚያሻሽልልን ጤናማ የክብደት መጨመር እንዲኖረን ይረዳናል ማለት ነው። ሌላኛውና ዋነኛው ደግሞ እንቅልፍ መተኛት ነው። አንድ ጡንቻ የሚገነባ ወይም ክብደት መጨመር የሚፈልግ ሰው በቂ እንቅልፍ ካላገኘ ክብደት መጨመር አይችልም። ስለዚህ በቀን ከ7 እስከ 9 ሰዓት መተኛት ለጤናማ ክብደት መጨመር በጣም አስፈላጊ ነው። ከላይ የነገርኳችሁ መንገዶች በመጠቀም ጤናማ ክብደት መጨመር ትችላላችሁ። እንግዲህ ውድ ተመልካቾቼ ስለ ጤናማ ክብደት መጨመር መሰረታዊ መረጃ እንዳጋራኋችሁ ተስፋ አደርጋለሁ። እናንተም ከቪዲዮው ጥሩ ትምህርት እንደወሰዳችሁ አምናለሁ። ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት ለወዳጆቻችሁ ሼር ማድረግ ትችላላችሁ። ሌሎች ጠቃሚ የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። የተሰማችሁን ወይም መጠየቅ የምትፈልጉትን የጤና ጉዳይ ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ጠቃሚ የጤና ርዕስ ጉዳይ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።